እሺ ሉቃስ የተወደደው ሐኪም ቆላሲያስ ምዕራፍ 4 ጳውሎስ የሚለው ነው በሮም ምናልባት በአካያ የተጻፈ ነው ተደራሲው ቴዎፍሎስ ነው ሪሊ በሉቃስ ውስጥ የምናገኘው ኢየሱስ በብሉይ ተስፋ መሰረት የዓለም ሁሉ መድን ሊሆን የተወለደ ልጅ ነው ጥቅስ ቁልፍ ጥቅሱ ሉቃስ 19:10 ላይ ሰው ልጅ የመጣው የጠፋውን ሊፈልግ ሊያድን ነው የጠፋውን ፈላጊ ነው የሉቃስ ስነ ጽሑፋዊ ባህሪ እንደተመለከትነው አጣጥራጥር ያለን እንመልከት ይሄንን ከወንጌላት ሁሉ ሰፊ ቆዳ ስፋት ያለው ወንጌል ነው 4 ነው ከሐዋርያት ሥራ ጋራ ተደርቦ እንዲነበብ ታቅዶ የተጻፈ ነው ሉቃስን ስታነቡ ሐዋርያትን ስትመለከቱ ልክ ሉቃስ ያቆመበት ነው ሐዋርያት ሥራ የሚቀጥለው ከሌላት ወንጌላት ሁሉ ይሄ የተለየ ዲዛይን አለው ሉቃስን ስታነቡ ሁሉ ጊዜ ሐዋርያት ሥራ በልባቸው ያዙ እዚህ ጋራ ሉቃስ ወንጌል ላይ ያሉት ሐሳቦች በኋላ ሐዋርያት ሥራ ላይ ዳብራሉ ስነ ጽሑፋዊ ብቃቱ እንዳልነው እጅግ የረቀቀ ነው በታሪክ ላይ ማነጣጠሩ ሉቃስ ይሄም የሱ ለየት ያለ ትኩረቱ ነው ሌላው ምዕራፍ 5ኛው ምዕራፍ 19 በኋላ ላይ የምንመለከተው ነው 9:28 ድረስ ያለው ነው ይሄም በጉዞ ላይ ኢየሱስ ሰፊውን የምናገኘው ኢየሱስ በጉዞ ላይ ነው ትርክቱን የምናገኘው ትራቨል ናሬቲቭ ይሄ የሉቃስ ወንጌል ልዩ ትኩረቱ ነው ኢየሱስ መንገድ የሚጀምረው ወደ ኢየሩሳሌም ገና ምዕራፍ 9 ላይ ነው ምናባ አሁን ብንመለከት 1 እስከ 2 የልደት ትራኬ ነው ከ3 እስከ ምዕራፍ 4:13 የአገልግሎት ዝግጅቱ ነው ልክ ሌሎቹ ወንጌላት እንደሚያደርጉት መጠመቁ የትውልድ ሐረጉና መፈተኑ ነው ከ4 እስከ ምዕራፍ 9:50 ላይ የገሊላ አገልግሎት ነው ከ9:51 እስከ 19:27 ድረስ የሚሄደው ይሄ ነው የጉዞ ትራኬ ኢየሱስ ከዚህ በኋላ ወደ ኢየሩሳሌም ነው ሲሄድ የምታገኙት ፊቱን አቅንቷል ወደ ኢየሩሳሌምና ጠቅላላ ይሄ ረጅሙ ምዕራፍ ገና ጀምሮ አስቀድሞ መናገሩ ኢየሱስ ወደ ኢየሩሳሌም ጉዞ እንደጀመረና ሁሉንም በጉዞ ላይ እንዳለ ጠቅላላ ይሄን 10 ምዕራፍ ማሳየቱ ወንጌልን ስታነቡ መስቀል ያጠላበት ወንጌል እንደሆነ ተመልከቱ ይያለን ነው ሉቃስ ከዚህ በኋላ ስለ መስቀሉን ደርቡልኝ አንብቡልኝ መስቀሉ አጥልቶበታል ይሄ ሁሉ ታሪክ ውስጥ ይያለ ያሳየናል ይሄ ለየት ያለ የሉቃስ ነገር ነው ከ19 እስከ 8 የኢየሩሳሌም አገልግሎት ነው ኢየሩሳሌም ገሊላ ከገሊላ ወደ ኢየሩሳሌም ጉዞ ከ9 እስከ 19 መጨረሻ ድረስ ማለት ነው መቅደሙ ከ1 እስከ 1 እስከ 4 ባለው በመካከላችን ስለተፈጸሙት ነገሮች የሚለው ሐረግ የሚያመለክተን ምንድነው እግዚአብሔር አስቀድሞ የሰጣቸው የተስፋ ነገሮች በሙሉ በእነዚህ በአይን ምስክሮች በእውን ታሪክ ውስጥ የተፈጸመ የተከናወነ የእግዚአብሔር የማዳን ሥራ ነው ሲደረበም የተማርከውን ነገር እውነተኛ መሆኑን እንድታውቅ ነው ምጽፍልህ ማለቱ ደግሞ የሉቃስን ዓላማ ያሳየናል ይሄን ወንጌል ሉቃስን የምናነብ ሁሉ የኢየሱስን ታሪካዊነት የድነታችንን እውንነት መካችነት ወንጌሉ ይመክታል ስለ ወንጌል በማስረጃ ያሳያል እና ይሄንን የተማርከው ነገር እውነተኛ እርግጠኛ ይሄ ተረት እንዳልሆነ እንድታውቅ ነው እንደዚህ አርጌ ጻፍኩልህ መቅደሙ ይሄንን ያሳየናል ከ5 እስከ 4 እስከ 13 ታሪያ ያለው ይሄ የኢየሱስ ጅማሬዎች በዚህ የሚያሳየን ዮሐንስና የኢየሱስ ልደት ብስራቶች ከ5 እስከ 38 ማርያም እና የማርያም ቅኔ እስከ 56 የመጥምቁ ዮሐንስ ልደትና የዘካርያስ ቅኔ እስከ ቁጥር 80 ድረስ ይሄድና ምዕራፍ 2 ጠቅላላው የኢየሱስ ልደትና ልጅነት ያሳየናል የዚህ ክፍል አጠቃላይ ጭብጥ ምንድነው የክፍለ ምንባብ የሚያሳየን ስለ ኢየሱስ ለኢየሱስ እና ለመሲሐዊ አገልግሎቱ መሰረት ጣይ የሆነ ክፍለ ምንባብ ነው ኢየሱስ ማን ነው የሚለውን ይመልሳል የኢየሱስ መለኮታዊ አመጣጥ ለዕለ ተፈጥሯዊ ጽንሰቱ ወይም ሱፐርናቹራል ኮንሰፕሽን ኤንድ በርዝ በተደጋጋሚ ብስራቶቹ ፕሮናውንስመንት ማን ነው መልአኩ ያበስራል ስለ ዮሐንስ መልአኩ ያበስራል ለማርያም መልአኩ ያበስራሉ እነዚህ መላእክቶች ለምን ለእረኞች በዚህ ውስጥ የተቃኘ ነው ጠቅላላ ይሄ ከ1 እስከ 5 እስከ 2:52 ያለው ክፍል ይሄው መልአክ ለማርያም ከእርሱ ድንግልና የምትጸንሰውን ሕፃን የልዑል እግዚአብሔር ልጅ ይባላል ዘካርያስም ጌታ ለእስራኤል እንደገባው የተስፋ ቃል መሰረት ድነትን ይገልጣል ዮሐንስ ለእስራኤል ንስሐ ይሰብካል
ኢየሱስን በሚወለድበት ሰዓት እረኞች መድህን በቤተልሔም እንደተወለደ መላእክት ያበስሩላቸዋል። ኢየሱስን በ8ኛው ቀን እንዲገረዝ ወደ መቅደስ ሲገባ ስምዖን ይህ ሕፃን መሲህ እንደሆነና ድነትን እንደሚያመጣ ለአሕዛብም ብርሃንን እንደሚሰጥ ይናገራል። ሐናም እንዲሁ የእስራኤል መቤዠት እንደቀረበ ትተነብያለች። በመጨረሻም ኢየሱስ ገና በ12 ዓመቱ እውነተኛ ማንነቱን ጥሪውን በእርግጥ ያውቅ እንደነበርና በአባቱ ቤት መሆን እንደሚገባው ያውቅ እንደነበር ያሳየናል። ከዛም ጋር ደርቦ ለምድራዊ ወላጆቹም ይታዘዝ ነበረ። ስለዚህ ይሄ የኢየሱስ ክርስቶስ አገልግሎት ጅማሬ ዝግጅቶች ያሳየናል እስከ ምዕራፍ 4 ቁጥር 13 ባለው ክፍል ውስጥ የመጀመሪያው እስከ ምዕራፍ 2 መጨረሻ። ይሄ ደግሞ ኢየሱስ ካደገ በኋላ ምሪልና ምዕራፍ 3 እስከ 4 እስከ 13 ስለ ጥምቀቱ ስለ ትውልድ ሐረጉና በሰይጣን ስለመፈተኑ ለ40 ቀንና 40 ሌሊት ያሳየናል። የዚህ ደግሞ ዋና ጭብጥ የነዚህ 3 ምዕራፍ 1 ምዕራፍ ከምናምን ከጥምቀቱ ትውልዱና ፈተናው ኢየሱስ ይመጣል ተብሎ የሚጠበቀው ህዝቡን ከኃጢአታቸው ነፃ የሚያወጣቸው መድን እንደሆነ አስመረው ይናገራሉ። ጥምቀቱ የትውልዱም እንደዚሁም ፈተናው የሰው ዘር ሁሉ የእግዚአብሔርን ማዳን ያያል ምዕራፍ 3 ቁጥር 6 ላይ ያለው። ኢሳይያስ ምዕራፍ 40 ላይ የምታገኙት ከ9 እስከ 10 ላይ የእግዚአብሔር ክብር ሁሉ ስጋ ለባሽ ሁሉ የእግዚአብሔርን ክብር ያያል ነበር ያለው ኢሳይያስ። ሉቃስ ግን ሲያስቀምጥልን የእግዚአብሔር ክብር ምን ማለት ነው? የሰው ዘር በሙሉ ስጋ ለባሽ ሁሉ የእግዚአብሔርን ማዳን ያያል በማለት የሉቃስ ወንጌል ትኩረት ምንድነው? በአዳኝነቱ ነው። በኢየሱስ አዳኝነት። ይሄም ደግሞ አዳኝነቱ ለማ ለሰው ዘር በሙሉ የሰው ዘር በሙሉ ነው የእግዚአብሔርን ማዳን የሚያየው። እንደዚሁም ኢየሱስ ደግሞ ከሌላው ከማቴዎስ ከአብርሃም ይጀምራል። ሉቃስ ግን የሚጀምረው ምንድነው? የአዳም ልጅ ብሎ ነው የሚጀምረው። ከአዳም ይወስደናል። ስለዚህ የኢየሱስ ታሪክ የኢየሱስ አዳኝነት የሰው ዘር ሁሉ አዳኝነቱን ሲያጎላልን ከአዳም ጋር ይጀምራል። የአዳም ልጆች ለሆኑት ሁሉ ነው ኢየሱስ የመጣው። ሲፈተን እንደዚሁም አፈታተኑ እስራኤል በምድረ በዳ እንደተፈተነችው ብቻ ሳይሆን አዳምና ሔዋን በኤደን ገነት እንደተፈተኑት አይነት አድርጎ ያቀርብልናል ሉቃስ። አዳምና ሔዋን ወደቁ። የሚበላ ነገር እያለ ወደቁ። በሚያምር ምቹ ስፍራ ላይ ያሉ ወደቁ። ኢየሱስ ግን በምድረ በዳ ውስጥ ሆኖ በጾም ላይ ሆኖ አሸነፈ፣ ድል አደረገ። የሚቀጥለው ክፍል ከምዕራፍ 4 እስከ 9 አምሳሌ ያለው በ3 ዙር ነው የገሊላውን አውራጃ የሚያሳየን አገልግሎት ነው። የገሊላውን አውራጃ አገልግሎት ዙር 1 ከ4 እስከ 7 50፣ ዙር 2 ከ8 እስከ 39፣ ሶስተኛው ዙር ደግሞ ከ840 እስከ 950 ነው። የመጀመሪያው ዙር ላይ ኢየሱስ የገሊላውን አገልግሎት የሚጀምርበት ነው። በናዝሬት ባደገበት ከተማ በምኩራብ ስብከቱ ነው። ይሄም ሁላችንም እናውቃለን። ምዕራፍ 4 ቁጥር 14 ላይ ከጥቅሉ ከኢሳይያስ ያወጣና ይከፍትና በፊታችሁ ይህ ቃል ተፈጸመ የሚለው ክፍል ነው። ከዚያም የታሰሩትን ድሆችን አጋንንትን በማውጣት በመፈወስ የኢዮቤልዩ መልእክቱን ያረጋግጥላቸዋል። ሰዎችን በስራ በትምህርቱ ስልጣኑን ያያሉ። በተከታታይ መጀመሪያዎቹ ደቀ መዛሙርቶችን ይጠራቸዋል፣ ያስተምራቸዋል። ከመካከሉም 12ቶችን ይመርጥና ሐዋርያት አድርጎ ይሾማቸዋል። ምዕራፍ 6 የሁለተኛው ዙር አገልግሎቱ ምዕራፍ 8ን አገልግሎቱ የሚጀምረው በመስዋዕትነት የሚያገለግሉትን ሴቶችን ስም በመጥራት ነው። ምን አይነት ምላሽ ሰዎች ይሰጣሉ የሚሉትንም እያጎላ ያሳይልናል። ምዕራፍ 8 15 16 18 ብትመለከቱ ምዕራፍ 8 ቁጥር 15 ቁጥር 16 ቁጥር 18 ይቅርታ የኢየሱስ ቤተሰቦች መልእክቱን ሰምተው የተቀበሉ ናቸው እንጂ የሥጋ ዘመዶቹ አይደለም። 8:21 ላይ ከዚህ በኋላ እየተዘዋወረ በገሊላ ማዕበሉን ጸጥ ያደርጋል፣ በአጋንንት ላይ ስልጣኑን ያሳያል። ሰዎች የሚሰጡትን ምላሽ ይህ ማን ነው? ማዕበልም ወጀቡም የሚታዘዙለት የሚል ጥያቄ ያስነሳሉ። በሶስተኛው ዙር አገልግሎቱ የገሊላውን ታዲያ እዚህ ከሁሉም ከሶስቱም ዙር አገልግሎቱ የኢየሱስን ስልጣን የሚያደምቅ ነው። ከ9 በኋላ ኢየሱስን ስልጣን ማንነቱን ማን እንደሆነ አይሄድም። ሌላ ትኩረት ነው ያለው። ከዚህ የተነሳ እዚህ ቦታ ላይ በተለይ ምዕራፍ 8 እጭቅ ያለ ነው ስለ ኢየሱስ ማንነት። 12 ደም የሚፈሳትን ሴት የነበረችውን ይፈውሳታል፣ ከሞት ያስነሳል። ለደቀ መዛሙርቱም አጋንንትና ድውያንን እንዲፈውሱ አጋንንትን እንዲያወጡ ስልጣን ይሰጣቸዋል። ሆኖም ግን ኢየሱስ ክርስቶስ ብቻ ነው በተፈጥሮ ላይ ስልጣን ያለው። ደቀ መዛሙርቱ ይህንን ስልጣን አይሰጣቸውም። ሄዳችሁ ባህሩን ጸጥ አድርጎ አይላቸውም። አጋንንትን አውጡ፣ ድውያንን ፈውሱ ይላቸዋል። የሱ ተልእኮ ይሰጣቸዋል።
ግን የኢየሱስን መለኮታዊነት የሚያንጸባርቁትን ነገር ግን ሲያዛቸው አትመለከቱም። ትንሽ ደመቅ ያደርግልናል የተአምሩን ወይም ደግሞ የሥራዎቹን እንደምታ። የመጨረሻው በዚህ ኢየሱስ 5000 መመገቡ ነው ምዕራፍ 9 ላይ። ከዚያ ማዕከላዊ ትኩረት የጴጥሮስ ምስክርነት 9:18-27 ላይ ሰው ልጅ ማን ይሉታል የሚለው ተመልክተናል በሰፊው እስካሁን። ከዛ አብ ራሱ ይመሰክርለታል ማን እንደሆነ። ከቁጥር 28-36 ባለው ኢየሱስ ክብሩን ለሶስቱ ደቀ መዛሙርት ይገልጥላቸዋል። እዚህ ቦታ ላይ አለ ብትመለከቱ ምዕራፍ 9 ላይ ይሄ ሉቃስ ብቻ ነው እንደዛ ይነግረናል። ሌሎቹ ወንጌላውያኖች አይነግሩንም። ኢየሱስ እየጸለየ ነው ይላል። በጣም ይገርማል። የሉቃስ ሌሎቹም አይነግሩም። ይሄን ኢየሱስ እየጸለየ ያለ ደቀ መዛሙርቱን ህዝቡ ማን ይለኛል ብሎ ይጠይቃቸዋል። ኢየሱስ መልኩ በሚቀየርበት ሰዓት ከሙሴና ከኤልያስ ጋር በተገኘ ሰዓት ሉቃስ አሁንም ለየት ያለ የሚነግረን ምንድነው? በክብር ተገልጠው ኤልያስና ሙሴ በኢየሩሳሌም ይፈጽም ዘንድ ስላለው ይልና ከዚህ ዓለም ስለመለየቱ ይናገሩ ነበር። ማቴዎስም ሌሎቹ ወንጌላውያንም የሚነግሩን ኤልያስና ሙሴ አብረው እንደተገለጡ ነው እንጂ ምን ነበር የሚያወሩት የነበረው የሚለውን ሉቃስ ብቻ ምንድን ነበር የሚያወሩት? በኢየሩሳሌም ሄዶ ስለሚፈጽመው ስለ መውጣቱ ነበር የሚናገሩ። እቺ መውጣቱ የምትለው ቀጥታ ቃል በቃል ስለ ጸአቱ ኤክሶዶን ወይም ኤክሶዶስ ግሪኩ ላይ የሚለው ስለ ጸአቱ ምንድነው አሁንም እያሳየን ነው። እቺ አሁን 9 በኋላ ምን ፈልጋት መንገድ የምትለው ነገር እግዚአብሔር ህዝቡን በባህር መንገድ ሰርቶ እንደዋጀ ነፃ እንዳወጣ ህዝቡን ነፃ አውጪ እንደሆነ ዘጸአት የሚለው በግዕዙ ላይ ጸአት ማለት መውጣት ማለት ነው። ስለዚህ ኢየሱስም ከሙሴና ከዚህ ህዝቡን ነፃ ካወጣው እግዚአብሔር ከተጠቀመበት ህግና ነቢያትን የሚወክሉት የሚያወራው ነገር ምንድነው? አዲስ ስለሚመጣው ትድግና ስለ አዲሱ ጸአት ያወሩ ነበር። እዚህ ላይ ነው 9:50 ላይ የሚጨርሰው። 9:51 ላይ ብትመለከቱት ኢየሱስ ወደ ሰማይ የሚያርግበት ጊዜ በመቃረቡ ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ። ወደ ኢየሩሳሌም ለመሄድ ቆርጦ ተነሳ። ፊቱን ወዴት አዞረ? ወደ ኢየሩሳሌም። ይታያችሁ ገና 1/3ኛውን የወንጌሉን ሄደው ግማሹ ላይ ነው ሌሎቹ ወንጌላት ኢየሱስ አዝማሚያ ወደ ኢየሩሳሌም እንደሆነ የሚያሳዩን። ሉቃስ ግን አስቀድሞ ምዕራፍ 9 ላይ ኢየሱስ ጉዞ ወደ ኢየሩሳሌም ይጀምራል። በዚህ ጉዞ የጉዞ ትራኬ ከ51 ጀምሮ 9 እስከ 19:27 ይሄዳል። የመጨረሻ አገልግሎቱ በኢየሩሳሌም ከ9:28 እስከ 2:38 ይሄድና አገልግሎቱን በኢየሩሳሌም ከጨረሰ በኋላ ይሰቀላል፣ ይነሳል፣ ያርጋል። እንዳልኳችሁ ከወንጌላት ሁሉ ደግሞ ሉቃስን ለየት የሚያደርገው ከኢየሱስ ልጅነት ወይም ልደት ትራኬ አንስቶ እስከ ትንሣኤው ነው እነ ማቴዎስ፣ ማርቆስ፣ ዮሐንስ የሚሄዱት። ሉቃስ ብቻ ነው እስከ እድገቱ ድረስ የሚሄደው ኢየሱስ እስካረገበት ድረስ። ያንን ከሐዋርያት ሥራ ጋር ሊያገናኝ ስለሚፈልግ ነው። ስለዚህ የመጀመሪያውን ጉዞውን እንመልከት ከ51 እስከ 19:27። በዚህ ጉዞ እንዳልኳችሁ ሉቃስ ከዚህ በኋላ ጨርሷል። ኢየሱስ ማን ነው ብሎ በተአምራቱ በስራው ማረጋገጫ መስጠት ከምዕራፍ 9 ጨርሷል። አሁን ልዩ ትኩረትን ያለው 3 አበይት ነገሮች አሉት በዚህ ሰፊ ክፍለ ምንባብ ውስጥ። አንደኛ የተልእኮ መስፋፋት። ኢየሱስ በደቀ መዛሙርቶቹ በሚልካቸው መንግስቱ እየተስፋፋች ትመጣለች። በመንገድ ላይ ሆኖ ነው ይሄን ሁሉ የሚያደርገው። ከተልእኮ መስፋፋት ጋር ደግሞ የመጡ ግጭቶች አሉ። ከምዕራፍ 11 ላይ በተለይ የምንመለከተው የተከታዮቹ ደግሞ ህይወት በመንግስት ውስጥ ምን መምሰል እንዳለበት ደግሞ እያስተማራቸው ነው ወደ ኢየሩሳሌም የሚሄደው። በተደጋጋሚ በዚህ ወንጌል ላይ ታሪክ ከ9 ምዕራፍ ጀምሮ ለምንድነው የጉዞ ትርክት ያለው ትራቨል ናሬቲቭ? ኢየሱስ ፊቱን ወደ ኢየሩሳሌም አቅንቶ ሲሄድ እንዳልኳችሁ ቅድም ጠቅላላ ከዚህ ከ9 በኋላ የሚያደርገው ድረስ ነገር በሙሉ መስቀል ያጠላበት ነገር እንደሆነ ሊያስተምረን ነው። ከዚህ የተነሳ
እየደጋገመ በመንገድ ላይ ናቸው 13:22 17:11 18:31 ላይ እየደጋገመ በመንገድ ላይ ወደ ኢየሩሳሌም እንደሆነ ይነግራናል እንደውም ደግሞ አልፎም 9:57 10:38 25 18 35 እዚህ ላይ ደግሞ ወይ በኢያሪኮ ሄደ ይለናል ብቻ ኢየሱስ በዚህ ምዕራፋት ሁሉ መንገድ ላይ ነው ያለው አንድ ሰዓሊ እንደሆነ ስላልችልም ባገኝ እንደዚህ አይነት ስዕል የሚሰራልኝ እንደዚህ እንበል እዚህ ጋር ግብጽ ነው እንበል እዚህ ጋራ ፈርዖን 11 ምልክቶች ወይም ደግሞ በዘልማድ መቅሰፍቶች የሚባሉት ነገሮች በግብጽ ምድር በሙሴ አማካኝነት በግብጽ ምድር አብዝቶ ፈርዖንንና የፈርዖንን አማልክት የፈርዖንን ሹማምንት አንቀጥቅጦ ምን ሆነ መንገድ በባህር ውስጥ ተከፍሎ የእግዚአብሔር ሕዝብ ነፃ ይወጣል እዚህ ጋራ እነዛ ምልክቶች በስዕል ብናስቀምጣቸው እዚህ ጋር መንገድ ብታደርጉ ይሄን መንገድ ምንድነው ጻአት ነው መውጣት ነው በነቢያት በጣም ሰምሯል ኢሳይያስ 35 ላይ ብትመለከቱ እግዚአብሔር እንደገና አውራ ጎዳና ይዘረጋል ይሄንንም አውራ ጎዳና ስሙን የቅድስና መንገድ ይባላል በዚህ የቅድስና መንገድ የሚራመዱ አንካሶች ይዘላሉ ኢሳይያስ ይሄን የአውራ መንገዱን የድሮውን የግብጽን ባህር ውስጥ መንገድ ሰርቶ ያለፈውን እንደገና ከባቢሎን ምርኮ በኋላ እግዚአብሔር ሕዝቡን ሲዋጅ የሚገልጠው በአውራ መንገድ ነው እንደዚህ አድርጎ ሕዝቡን ታዲያ እየመራ ሙሴ ፊት እየቀደመ ብሉይን ብንዘጋው አሁን ደግሞ እዚህ ጋራ ልክ እንደዚሁ ብታመጡ ምልክቶች ድንቆች ተአምራቶች አንቀጥቃጩ የእግዚአብሔር ልጅ ኢየሱስ ልክ እዚህ ጋር በግብጽ ምድር በፈርዖን ፊት እንዳደረገው እዚህ ጋር ግን ምድራዊ ፈርዖን አይደለም ሰማያዊ ፈርዖን አጋንንቶች አለቆች ኃይላት እየተንቀጠቀጡ እየወጡ በሽታ እየተፈወሰ ምን ይሆነ የእግዚአብሔር መንግስት እየወረደ ምን ይሆናል አሁን ልክ እዚህ ጋር መንገድ ተሰርቶ በባህር ውስጥ ህዝቡን እየመራ ወደ ምድረ በዳ እንደሄደ እዚህም ጋር ኢየሱስ ከምዕራፍ 9 በኋላ እዚህ ጋር ከ1 እስከ 9:50 ድረስ ይሄንን ነው ሙሴ በግብጽ እንዳደረገው መንገድ ይከፈትና ኢየሱስ ደቀ መዛሙርቱን እየመራ ወደ ተስፋይቱ ምድር እንደወሰደ ኢየሱስን ወደ ኢየሩሳሌም ይገሰግሳል ወደ መስቀሉ ስፍራ በመንገድ ላይ ሆኖ ኢየሱስ ያስተምራል ልክ ሙሴ በመንገድ ላይ ሆኖ ቶራ እንደሰጣቸው ስለዚህ ይሄንን አንድ ወጥ ስዕል እንደሆነ አድርገን ብናሳየው ማርቆስ እሱም ይነጋገሩ ነበር ከሙሴና ከኤልያስ ጋር ምንድን ነበር የሚነጋገሩ ስለ ጻአቱ ነበር የሚያወሩ ስለ መውጣቱ ነበር ኢየሩሳሌም ወጥቶ ስለሚሰራው ስራ ነበር የሚነጋገሩ along this way ኢየሱስ ብዙ ትምህርቶች ያስተምራል እዚህ ወንጌል ላይ ብቻ እንጂ ሌላ ወንጌል ላይ የማይገኙ ትምህርቶች ያሉት እዚህ መንገድ ላይ ሆኖ ኢየሱስ ያስተማራቸው ትምህርቶች ናቸው አንድ ሶስተኛው ገና ብቻ ነው ወንጌል ያለው የተቀረው በሙሉ እዚህ መንገድ ላይ ሆኖ ኢየሱስ ያስተማራቸው ናቸው ለምሳሌ ደጉ ሳምራዊ ሌላ ወንጌል ላይ አይገኝም እዚህ መንገድ ላይ ሆኖ ያስተማረው ነው የጠፋው ልጅ እዚህ መንገድ ላይ ሆኖ ያስተማረው ነው ባለጠጋውና አልዓዛር እዚህ መንገድ ላይ ሆኖ መበለቲቱና አመፀኛው ዳኛ ምዕራፍ 18 ፈሪሳዊና ቀራጥ ሰብሳቢ ምዕራፍ 18 9 እስከ 14 አያለ ሌሎች ወንጌል ላይ የማታገኙት ዩኒክ ማቴሪያል ኢየሱስ ወደ ኢየሩሳሌም መንገድ ላይ ሆኖ የሰጠው የደቀ መዝሙር ህይወት መመሪያ ነው ስለዚህ ክርስቶስ በዚህ መንገድ ላይ ክርስቶስን መከተል ዋጋ ያስከፍላል ምዕራፍ 9:51 የሚጀምር በዚህ ነው አንድ ሰው ቀርቦ ወደ ምትሄድበት ሁሉ እከተልሃለሁ አለው ኢየሱስም ቀበሮች ጉድጓድ የሰማይ ወፎች ጎጆ አላቸው የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም ልትከተለኝ ትፈልጋለህ ቁረጥ እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግስት የተገባ አይደለም ሆኖም ግን ተከታዮቹ እንደዚህ ቆርጠው ይከተሉት ወደ ኋላ የማይመለከቱ ወደ ፈርዖን ወደ ግብጽ የማይመለከቱ ያን በተጠዋቸው አናሎጂ ቆርጠው ኢየሱስን ወደ መስቀል የሚከተሉት እንዳሳየን ክርስቲያናዊ ህይወት 72ቱን ይመርጥና ኢየሱስ በዚህ መንገድ ላይ ሆኖ ይሾማቸዋል ተከታዮቹን ከሾማቸው በኋላ ተከታዮቹ የሰሩት ስራ ምንድነው ኢየሱስ የሚሰራውን አጋንንት ተርበደበዱላቸው ሰይጣን ከሰማይ እንደመብረቅ እስኪወርቅ ድረስ ከ12ቱ ምንድን ነበር ወደ 70 ይሰፋል የተከታዮቹ መለዮ ደግሞ እንደ ደጉ ሳምራዊ ምሳሌ ድርብ ፍቅር ነው ፍቅር ለወንድም ፍቅር ለጠላት
በተጨማሪ እርሱን መከተል ማለት እንደ ማርያም እሱን በጥንቃቄ ማድመጥ ነው። ምዕራፍ 10 ከ38 እስከ 42 በጸሎትም መትጋት ማለት ነው። ምዕራፍ 11 ከቁጥር 1 እስከ 13 ለኢየሱስ የሚሰጠው ተገቢ ምላሽ ከፈሪሳውያን ምላሽ አንጻራዊ የሚቀርብ ነው። 14 እስከ 54 ምዕራፍ 11 ላይ እነዚህ ውጫዊ ፈሪሳውያኖች ክፉኛ ይቃወሙትና ሊያጠምዱ ያደቡ ጀመሩ ይለናል። አጋንንትን የሚያወጣው በአጋንንት አለቃ ብለው ይቃወሙታል። እዚሁ ምዕራፍ ላይ ኢየሱስ በስድስት ወዮታዎች እነዚህን ይገስጻቸዋል፣ ይቃወማቸዋል። የመንገዱ ሰዎች ግን እነዚህ የእርሱ ተከታዮች ደቀ መዝሙሮቹ ከኋላው የሚከተሉት ግን በአንጻሩ ቃሉን ሰምተው የሚጠብቁ ናቸው። ምዕራፍ 11 ከ27 እስከ 28 ምዕራፍ 12 ሲጀምር ሉቃስ የእርሱን ተከታዮች በተለይ 3 ነገሮች ማስወገድ እንዳለባቸው ያሳያል። አሁን ደግሞ የደቀ መዝሙራዊ ህይወት ምን እንደሚመስል የሚሰጠው መመሪያ ነው። አንደኛ ግብዝነትን፣ ሁለተኛ ስግብግብነትና ሶስተኛ ግድ የለሽነትን ማስወገድ እንዳለባቸው የሚያተኩሩ ትምህርቶች ነው የሚሰጠው። እንዳልኳቸው በዚህ ቦታ ላይ ኢየሱስ ስለ ማንነቱ ተአምራዊ ስራውን ብዙ የሚያሳይበት ክፍል አይደለም። ጨርሷል። ሉቃስ አሳይቶናል ኢየሱስ ማን እንደሆነ። አሁን እዚህ በመንገድ ላይ ልዩ የሆነ መመሪያ የሰጠውን ነው የሚያሳየን። ከፈሪሳውያን የግብዝነት እርሾ ተጠበቁ ይላቸዋል። ምዕራፍ 12 መዝገባቸውን በሰማይ ያደረጉ ባላቸው የሚረኩ የብልጽግና ምኞት የህይወታቸውን መመሪያ ያላደረጉ ሊሆኑ ይገባል ኢየሱስ ተከታዮች። እንዲሁም ደግሞ ፍሬ በማፍራት ለዘመን ፍጻሜ ፍርድ ራሳቸውን ያዘጋጁ ሊሆኑ ይገባል። ኢየሱስ በምድር ላይ የፍርድ እሳት ሊለኩስ መጥቷል። ሆኖም ይህ እሳት ሙሉ በሙሉ ምድርን ገና አላጋየም። እዚህ ይላቸዋል አለኝ ክፍል ላይ ሲናገር ልለኩስ መጣው እንደው ቢነድ ቢጋይ ደስ ባለኝ፣ ግን እኔ የምጠመቀው መጀመሪያ ጥምቀት አለ። ኢየሱስ በምድር ላይ እሳት ቢለኩስም ግን ሙሉ በሙሉ ገና አይጋየም። አሁን ፍርድ ጀምሯል። ዋነኛ ተልእኮ ግን የመጣው መከራ ሊቀበል የሚጠጣውን ጽዋ ሊጠጣን የመጣው። ሆኖም ግን አንድ ቀን እሳት ምድርን ሊያጋይ ሊፈርድ በሙሉ ኢየሱስ ይመለሳል። የኢየሱስ ተከታዮች ታዲያ ከዚህ ፍርድ ለማምለጥ በንስሐ ፍሬ የተንጀረገገ ህይወት ሊኖራቸው ይገባል። ምዕራፍ 13 ላይ ሁላችሁም ታውቃላችሁ። አንድ ምሳሌ ይሰጣል። አመት ማታፈራ ፍሬ ማትሰጥ ዛፍ አንድ ቀን ምን ይላታል? ዙሪያውን እኮተኩተላታለሁ፣ ፍግ አደርግላታለሁ፣ ዘንድሮን ብቻ ተዋት፣ ከከርሞ ካፈራች መልካም፣ አለበዚያ ትቆርጣታለህ፣ ታገሳት የሚል ነው። ኢየሱስ ምን ምሳሌ ከሰጠ በኋላ እንዲህ አለው። እነዚህ የሞቱ ሰዎች ጲላጦስ ደማቸውን የቀላቀለባቸውን ሰዎች ግንብ የወደቀባቸውን ሰዎች ካሳየ በኋላ ይኸውላችሁ እነዚህ ከሰው ሁሉ የተለዩ ኃጢአተኞች ስለሆኑ አይደለም፣ ንስሐ ካልገባችሁ ሁላችሁም እንደዚሁ ትጠፋላችሁ። ለሚመጣው ፍርድ ኢየሱስ ለክሶ ለሄደው ፍርድ የክርስቶስ ተከታዮች ራሳችን የሚያዘጋጁት በመሆን ነው፣ በንስሐ ነው፣ ፍሬ በማፍራት ነው። የንስሐ ፍሬ በሚቀጥሉት ምዕራፎች ታሪክ ከምዕራፍ 13 ከ10 እስከ 17 ኢየሱስ በሰንበት ቀን መልካም በማድረጉ የጎበጠችን ሴት ይፈውስና ሌላ የሰንበት ክርክር ይነሳል። በዚህ ወንጌል ላይ ሁለተኛ ጊዜ ሁለት አስረጅ ምሳሌዎችን ይሰጣል። ከ18 እስከ 1 የሚድኑት በእርግጥ እነማን ናቸው የሚል ክርክር ነው ውስጡ ያለው። ከሚድኑት መካከል ይኖራሉ ተብለው የሚጠበቁት እነማን ናቸው? እነ ፈሪሳውያን ሃይማኖት መሪዎች አይገኙም። የሚድኑት እነማን ናቸው? ብዙዎች አይደሉም፣ የሚድኑት ጥቂቶች ናቸው ይለናል። እነማን ናቸው እነሱ? በጠባቡ የሚገቡት ጥቂቶች ናቸው። ስለዚህ ኢየሩሳሌም ያለቅስላታል፣ በውስጡ ያሉት ብዙዎች ጠፊዎች ናቸውና ምዕራፍ 31 እስከ 35 በሚቀጥለው ታዲያ ምዕራፍ 4 ምንባባት ከምዕራፍ 14 እስከ 19-27 ለምንድነው እዚህ ጋር ቀረብ ብዬ ማሳያችሁ? እዚህ ጋር ሉቃስ ጋር ያለው ማርቆስም ማቴዎስም ጋር ዮሐንስም ጋር አይገኙም። ለዚህ ነው ጠጋ ብለን የምንመለከተው። በዚህ ከ14 እስከ 19 ባለው ተደጋጋሚ ነገሮች ሁለት ናቸው። በምድሪቱ ያሉ ድሆች በማህበረሰቡ ዘንድ ለተገለሉ ሰው ግድ የማይሰጣቸው ስለነዚህ ነገር ያነሳል። ሁለተኛ ደግሞ ስለ ገንዘብ፣ ስለ ከበሬታ፣ ስለ ንዋይ ፍቅር ያነሳል። ሁለት ነገሮች ላይ ያተኩራል። ከ14 እስከ 19 ኢየሱስ የኢየሱስ ደቀ መዛሙርት እነዚህን ማስወገድ አለባቸው። አንድ የሚሰጣው ስለዚህ ስለ ድሃው ነገር አልዓዛርን ነው። ድሃው አልዓዛርና ባለጠጋው አይሁዳዊ ታሪክ ይጠቀምና የመንግስቱ ወራሾች በማህበረሰቡ ዘንድ ከበሬታ ያሏቸውና የተባረኩ እንደሆኑ የሚታሰቡት ሳይሆኑ
ሀብታሞች፣ ባለጠጎች፣ ስመጥሮች ተስፋ ቢስ ሆነው የተጣሉ እንደ አልዓዛር አይነቶች የተዘነጉ አይነቶች ናቸው። እነሱን ሊፈልግ ነው የመጣው። ብልጥግና የዘላለም ሕይወት መኖር ማስረጃ አይደለም። ይሄ እውነት ነበር በዘመኑ። በተለይ በአልዓዛር ምሳሌ ታሪክ ውስጥ ገንዘብን ማገልገል ከንቱ እንደሆነ ያሰምራል። የሀብታሙ የአይሁድ አለቃ ታሪክ ሁሉ ነገር ያለው ተከተለኝ ሲለው ግን ሁሉን ተከተለኝ ሲለው ግን ሊከተለው ያልቻለው እንደሚያስረዳው ሀብታሙ በሀብቱ ወደ እግዚአብሔር መንግስት መግባት አይችልም፣ ለመግባትም ጭንቅ ነው። በአንጻሩ ግን የኢየሱስ ደቀ መዛሙርቶች ለመሆን የሚፈልጉ ማንኛው የሚያስከፍላቸውን ዋጋ ለመክፈል ፈቃደኞች መሆን አለባቸው። የዚህ ሞዴል ደቀ መዝሙር ኢየሱስን ለመከተል ሀብቴን እንኳን ማጣት ካለብኝ አጣለሁ የሚለው ደቀ መዝሙር ሞዴል ማን ነው? ዘኬዎስ። ለዚህ ነው የዘኬዎስን ታሪክ እዚህ ጋር ኢየሱስ የሚያስገባው። ዘኬዎስ ያለኝን ሁሉ ለድሆች እሰጣለሁ፣ ግማሹን የበደልኩት ደግሞ ካለ 4 እጥፍ እከፍላለሁ ለበደልኩት። ይሄ አይነት ምላሽ ሀብታሙ መዳን ወደሱ ሲመጣ የሰጠው ምላሽ እንደ ደቀ መዝሙር አንድ ደቀ መዝሙር ሀብታም የነበረ የሚሰጠውን ምላሽ አይነተኛ አድርጎ ያቀርብልናል። ኢየሱስ ሲመልስ ልቤን ይነካኛል ይሄ ክፍል። ዛሬ መዳን ወደዚህ ቤት መጥቷል፣ ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። እንደነዚህ እንደ ዘኬዎስ ያሉትን በተመሳሳይ መልኩ ደግሞ የአስሩ ምናን ምሳሌ እንደሚያስገነዝበው ገንዘብ ያላቸው፣ ገንዘብ የተሰጣቸው፣ በዚህ ዓለም ላይ ንዋይ ያላቸው በተሰጣቸው ነገር እግዚአብሔርን ሊያከብሩ ይገባል። 10 ተሰጥቷቸዋል፣ አንዱ ግን ቀበረው፣ ሌሎቹ አተረፉበት። ይሄ ታሳቢ ያደረገ አንድ ነገር አለ በጥንታዊ ዓለም ማወቅ ያለብን። መወዳጀት በመጠቃቀም ላይ የተመሰረተ ግንኙነት ነው። ይህ ግንኙነት የሚመሰረተው በመስጠት መቀበል ስሌት ነው። በተለይ በአበዳሪ ተበዳሪ ግንኙነት ውስጥ ፔትሮን ክላይንት ሪሌሽንሺፕ ውስጥ ተበዳሪው ዕዳውን ለጌታው የሚከፍልበት መንገድ አንዱ እየተከተለው ጌታውን ስሙን ያደናንቅለታል፣ ያጎበድድለታል። ገንዘብ መክፈል ባይችል ከበሬታ በመስጠት በፊቱ በመምጣት በማለዳ በጠዋት በመምጣት ምን ልታዘዝ ይለዋል። በዚህ ይጠቃቀማሉ እርስ በርሳቸው። የኢየሱስ ተከታዮች ግን እሴት የመንግስቱ እሴት ግን ግልብጥ ነው። ከዚህ ምንድነው? እከክልኝ አካለው በሚለው ላይ የተመሰረተ ሳይሆን ብድር ይመልሱ ዘንድ ለምትሉ ብታበድሩ ምን የተለየ ዋጋ ታገኛላችሁ? ይሄ ሬሲፕሮሲቲ ነው። ኃጢአተኞችም እንኳን ያበደሩትን ያህል መልሰው ለመቀበል ለኃጢአተኞች ያበድራሉ። ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ መልሳችሁ ለመቀበል ተስፋ ሳታደርጉ አበድሩ። በዚህ ወሮታችሁ ታላቅ ይሆናል፣ የልዑል ልጆች ትባላላችሁ። እርሱ ለማያመሰግኑ ለክፉዎች ቸር ነው። ስለዚህ የክርስቶስ ተከታዮች የእግዚአብሔርንና የገንዘብ ባሪያ መሆን አይችሉም። የመንግስቱ እሴት ከሰው ምንድነች? ግልብጥ ነች። ከዚህ ጋር የተያያዘው ሌላው የመንግስቱ ልዩ እሴት በሰው ዘንድ የተከበሩ ደግሞ የተጣሉ መሆናቸው ናቸው። ሰው የሚያከብራቸው ልሂቃን የተባሉት ኢየሱስ ከመጣበት ተልእኮ ከሚያድናቸው ኢየሱስ የሚያከብራቸው እግዚአብሔር መንግስት የሚያከብራቸው የተገለበጠ ነው። በሰው ዘንድ የተከበረ በእግዚአብሔር ፊት የረከሰ ነው ይላል ጌታ ኢየሱስ ምዕራፍ 16 ቁጥር 14 እስከ 15 ላይ። ማርያም በቅኔዋ ገዢዎች ከዙፋናቸው አዋርደዋል፣ ትሑታንን ግን ከፍ ከፍ አድርጓቸዋል፣ የተራቡትን በበጎ አጥግቧቸዋል፣ ሀብታሞችን ግን በባዶ ሰዷቸዋል የሚል ነበር። የመጣው የተዋረዱትን የጠፉትን ፈልጎ ሊያድን ነው። ይህ ኢየሱስ በሰርግ ግብዣ ምሳሌ ግልጽ ያደርገዋል። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱን ዝቅ የሚያደርግ ሁሉ ከፍ ይላል። ሶስተኛው የዚህ ክፍለ ምንባብ ትኩረት በእግዚአብሔር አብ ፍቅር ላይና ምህረት ላይ ነው። የመንግስቱ ዓላማ የጠፋው ማዳን ነው። የጠፋው ሲመለስ ማየት እንጂ የጠፋው እንደጠፋ ሲቀር ማየት አይደለም። ፈሪሳውያን ምንድነው ያሉት? ይህ ሰው ኃጢአተኞችን ይቀበላል ከነርሱም ጋር ይበላል እያለ ያግሮመርሙ ነበር። ኢየሱስም 3 ምሳሌዎች ይሰጣቸዋል ከምዕራፍ 15 ቁጥር 2 እስከ 32። ጠፍቶ የተገኘ በግ ምሳሌ፣ ጠፍቶ የተገኘ የብር ሳንቲም ምሳሌ፣ ጠፍቶ የተገኘ ልጅ ምሳሌ። በሶስቱም ምሳሌዎች የጠፋ ነገር አለ፣ የጠፋው ይገኛል፣ ሲገኝ ደግሞ ትልቅ ደስታ ይሆናል። በሶስተኛው ምሳሌ የታላቅ ወንድሙ ምን ያደርጋል? ከደስታው ጋር ተካፋይ መሆን ሲገባ ራሱን አግልሎ ሲያግሮመርም ይታያል። ማን ነው ይሄ የጠፋው ልጅ? ቁጥር 2 ላይ ያግሮመርሙት ነው። ለምንድነው ኃጢአተኞችን የሚቀበለው? እነዚህ ውጭ እኮ ያሉ ናቸው፣ ከመዳን ውጭ ሆኑ ናቸው። የጠፋው ግን እንዲገኝ
የተናቀው እንዲከብር በሰው ዘንድ የተተፉ በእግዚአብሔር ፊት ግን ተቀባይነት ያላቸው እንደሆነ ሲያሳይ ቀራጮች፣ ኃጢአተኞች፣ ሴተኛ አዳሪዎች ሁሉንም መንግስቱ ፈልጎ ሊያድን ነው የመጣው። ስለዚህ የአዳኙ መሲህ የመጨረሻ አገልግሎት በኢየሩሳሌም ከመሄዱ በፊት በመንገድ ላይ ሆኖ ኢየሱስ ክርስቶስ ያስተማራቸው የመንግስቱ መመሪያዎች ናቸው። ስለዚህ በሉቃስ ወንጌል የምናየው ኢየሱስ የሰው ዘር ሁሉ አዳኝ ነው። አሁን እንደተመለከተው የመረቀው ድነት አድማስ ወሰን መጠቅ ድንበር ዘለል ነው። ወንጌል ሁሉንም እኩል አድራጊ ነው። ለምጻምን፣ ድሆውን፣ ኃጢአተኛውን፣ አመንዝራውን፣ ቀራጩን፣ አካለ ስንኩልን ወዘተ ይጣራል። በዘመናችን ያለችው ቤተክርስቲያን በተለይ በአእምሮ በሽተኞች ላይ ግድ ከሌለን ይሄ ጌታ በመንገድ ላይ ሆኖ ያስተማረው ትምህርት በማህበረሰቡ ውዳቂ የሆኑትን ፈልገን አግኝተን መንከባከብ፣ በወንጌል መድረስ፣ ለነሱ ርህራሄ ማሳየት ሉቃስ በጣም ትልቅ አጽንኦት ያሳያል። አካለ ስንኩላን ቦታ አላቸው በእግዚአብሔር ቤት ውስጥ። የአእምሮ በሽተኛ ማለት ሳምባ በሽተኛ እንደሆነ፣ የልብ በሽተኛ እንዳለ፣ እግር የሌለው እንዳለ የአእምሮ በሽተኛ መሆን ማለት እንደዚሁ በሽታ ነው። ከኃጢአት መዘዝ የመጣብን ማናችንም ልንወድቅ የምንችልበት በሽታ ነው። ቤተክርስቲያን እነዚህን ሁሉ አቃፊ ለነዚህ ሁሉ እረፍት የምትሰጥ ልትሆን ይገባል። ሉቃስ ያሳየናል። ሌላው የሉቃስ ትኩረት ጸሎት ነው። ጸሎት። ኢየሱስ ሲጠመቅ ይጸልይ ነበር። ሉቃስ ብቻ የሚነግረን ኢየሱስ ደቀ መዛሙርቱን የሰው ልጅ ማን ይሉታል ሲል እየጸለየ ነበር። አጥብቀን ሳናቋርጥ እንድንጸልይ የሚነግረን ሉቃስ ነው። ሌላው ትኩረቱ በመንፈስ ቅዱስ ላይ ያለው ልዩ ትኩረት ነው። ከአገልግሎቱ ከሞት ከትንሳኤው ከመስቀሉ በፊትም መንፈስ ቅዱስ በኃይል ይሰራ ነበር ከኢየሱስ ጋር። ከሞት ትንሳኤው በኋላ ደግሞ ወደ አብ ቀኝ አርጎ ከተቀመጠ በኋላ ደግሞ ወደ ቤተክርስቲያን ልኮ ቤተክርስቲያን ተልእኮ እንድትወጣ የሚያደርጋት መንፈስ ቅዱስ ነው። ዮሐንስ ወንጌል በሰፊው ሄደናል። ባለፈው መግቢያችን ላይ ሁለት ነገሮችን ብቻ ነው የምንመለከተው። ጸሐፊው የጌታ የሚወደው ደቀ መዝሙር ነው። ሰማዎቹ እስከ 90ዎቹ ወደ 90ዎቹ መጨረሻ አካባቢ በሚለው እስማማለሁ። የተጻፈው ከኤፌሶን ነው፣ የተጻፈው ለኤፌሶን ነው የሚል አመለካከት አለ። ምሁራዊ መላምት ዮሐንስ በአገልግሎቱ መጨረሻ ወደ ኤፌሶን አካባቢ ሆኖ እንዳገለገለ ብዙ ምንጮች ስላለን እውነት ነው። ዓላማው ዮሐንስ ያገለገለበት ዘመን ረጅም እንደመሆኑ ቤተክርስቲያን በአይሁድ መሪዎች መሰደድ ብቻ ሳይሆን የሐሰት ትምህርት በቤተክርስቲያን ውስጥ ስር እየሰደደ ትልቅ የቤተክርስቲያንን ህልውና አደጋ የጣለበት ጊዜ ላይ በመሆኑ ዮሐንስ ትኩረቱ ይለያል ከነዚህ ከሶስቱ ባለፈው ተነጋግረናል። ቁልፍ ጥቅሱ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከመስጠት ድረስ ዓለምን እንዲህ ወዷል። 90% ልዩነት እንዳለው ተመልክተናል ባለፈው እንዳልኳቸው። ልዩ ትኩረቱ 7 እኔኖኞች አሉበት። ታምራቶቹ በሙሉ በዮሐንስ ምልክቶች ናቸው ብለናል። እኔ የሕይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ የበጎች እረኛ ነኝ፣ እኔ የበጎች በር ነኝ፣ ሕይወት፣ እውነት፣ መንገድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ። እቺ እስራኤል ኢሳይያስ 5 ላይ ተመልከቱ። እግዚአብሔር ተከላት ወይን ግንድ፣ ነገር ግን መራራ አፍርታለች። እውነተኛው ግን የወይን ግንድ እኔ ነኝ። ከእኔ ጋር ብትጣበቁ እውነተኛ እግዚአብሔር ሕዝብ ትሆናላችሁ፣ ብዙ ፍሬ ታፈራላችሁ፣ በብዙ ፍሬ በማፍራታችሁም አብ ይከብራል። ትንሣኤ፣ ሕይወት እኔ ነኝ። እነዚህ በሙሉ እኔ ነኞች ከባለፈው ተነጋግረናል መግቢያችን ላይ። የእስራኤል አምላክ ስም ነው እኔ ነኝ። አህያ ስለዚህ ኢየሱስ በዚህ መለኮታዊ ማንነቱ በዚህ ውስጥ ይንጸባረቃል። እኔ ነኞቹ። ሌላ የዮሐንስ ልዩ ትኩረት ምንታዊ አቀራረቡ ነው። ነገሮችን በሁለት ጎራን የሚመደቡ መካከል ላይ ምንም ነገር የለም። ከላይ ከታች ብርሃን፣ ጨለማ፣ መንፈስ፣ ስጋ፣ ዘላለማዊ ሕይወት፣ ዘላለማዊ ሞት፣ ፍቅር፣ ጥላቻ፣ እውነት፣ ሐሰት፣ መታመን፣ አለመታመን፣ በመሃል ምንም ነገር የለም። ይሄም የብርሃን ልዕልና አለ፣ የጨለማ ልዕልና አለ። እዚህ ጋር እንዴ አያስቀምጥም። ሕይወትና ሞት አያነባብራቸው። ወይ ከሕይወት ነን ወይ ከሞት ነን፣ ወይ በኃጢአት ነን ወይ አይደለን፣ ወይ ጨለማን ወይ አይደለን። ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገረን እናውቃለን። ፍቅር የሌለው በሞት ይኖራል። ወንድሙን የሚጠራ ነፍሰ ገዳይ ነው። ነፍሰ ገዳይ የዘላለም ሕይወት እንደሌለው ታውቃላችሁ። ሁለት ነገሮች ይወዳል። ምንታዊ አቀማመጦች ዱዋሊስቲክ ፍሬምወርክ አለው።
እዚህ ጋር ካለ እዚህ ጋር የለህም እዚህ ጋር ካለ እዚህ ጋር የለህም ይህ አይነት አቀራረብ አለው መውጣትና መውረድ ሰዓቱ መድረስ የኢየሱስ መክበር እነዚህ ዮሐንስን ወንጌል ስታነቡ እንደ ጅረት የሚፈሱ ናቸው መውጣት መውረድ ምንድነው ኢየሱስ ከላይ የወረደ ልጅ ነው ይሄ የዮሐንስ ልዩ ትኩረቱ ነው ከአባቱ ዘንድ ተልኮ የመጣ ልጅ ነው እንደወረደ ደግሞ አንድ ቀን ከሰማይ እንደወረደ ተመልሶ የሚወጣበት ቀን አለ ያቺ ተመልሶ የሚወጣበትን ዮሐንስ ሰዓት ይላታል ምዕራፍ 13 ቁጥር 1 ላይ ወደ አባቱ ወደ ሰማይ የሚሄድበት ሰዓት እንደደረሰ አውቆ ከራት ተነሳ ወገቡንም ታጠቀ ደቀ መዛሙርቶቹን እግር ማጠብ ጀመረ እስከዛ ጊዜ ግን ሰዓቲቱ አልደረሰችም ነበር ይላል ልጁ ተፈልጉ ሰዓቱ አልደረሰምና ማንንም ሊጭንበት አልቻለም እርዳቸው ባለች ጊዜ ማርያም ምንድነው አንቺ ሴት ሰዓቴ ገና አልደረሰም ምንድነው ሰዓት የሚለው ወደ አባቱ የሚሄድበትን ሰዓት ነው ከላይ እንደወረደ ወደ አባቱ ይመለሳል የሚመለስበት ያቺ ሰዓት አለች ሰዓቱ የሚሰቀልበት ሰዓት ነች ይሄንን ምዕራፍ 12 ላይ ተመልከታላችሁ የግሪክ ሰዎች መጥተው ኢየሱስን ልናይ እንፈልጋለን ሲሉ ኢየሱስ አንድ ነገር ገባው አሁን የሰው ልጅ የሚከብርበት ሰዓት ደረሰ ስለዚህ ይሄ ፍሬምወርክ አለው እንደወረደ ይወጣል የሚወጣበት ሰዓት አለው እስከዛ ሰዓቱ አልደረሰም መስቀሉ ደግሞ የሚከብርበት ሰዓት ነች መቅደሙ ከ1 እስከ 18 ነው ከ19 እስከ 1250 ከ13 እስከ 20 በ3 የተከፈለ ወንጌል ነው ወንጌሉን እንዲህ ብለን ማስቀመጥ እንችላለን የምልክት መጽሐፍ አለ የክብር መጽሐፍ አለ የምልክቱ መጽሐፍ ከ19 እስከ 1250 ይሄም አልኳችሁ ሰዓቱ ደረሰ እስከሚልበት ድረስ ያለው ነው በዚህ ላይ የኢየሱስ ትኩረት በስራና በተአምራቶቹ ማንነቱን መግለጥ ነው ወይም ደግሞ ዮሐንስ የሚያሳየን የምልክቶች መጽሐፍ የሚለው በዚህ በተአምራቶች ውስጥ ኢየሱስ ክብሩን ገልጧል ሁለተኛው ክፍል የክብር መጽሐፍ ከምዕራፍ 13 እስከ 20 ነው ይሄ የህዝብ የጉባኤ አገልግሎቱ ከሆነ ይሄ በገል ከደቀ መዛሙርቶቹ ጋር ያደረገውን ውይይት ነው የሚነግረን ከ13 እስከ 17 ከ18 በኋላ ያለው ስቅለቱ ሞቱ ነው ስለዚህ ወንጌሉ በሁለት አበይት ክፍል ይከፈላል የምልክት መጽሐፍ አለ የክብር መጽሐፍ አለ መቅደም አለ ከ1:18 መዝጊያ ደግሞ መውጫ አለው መቅደሙ በመጀመሪያ ቃል ነበር በማለት ኢየሱስ ከጥምቀቱ አይጀምርም ከህፃንነት ከልጅነቱ ከጽንሰቱ አይጀምርም ከየት ነው ከቅድመ ህላዌው ከዓለም ከመፈጠሩም በፊት የነበረ እምር ብሎ ይጀምራል ስሉሳዊ መዋቅር አለው ወንጌሉ ማለት ነው ስለዚህ ቃል ምንድነው ተማክሎተ ስነ ፍጥረት ነው ዓለም የተፈጠረው ሁሉ በእርሱ ነው ከሆነ ሁሉ አንዳች ያለሱ አልሆነም ቃል ምንድነው ተማክሎተ ድነት ነው መዳን የሚገኘው በእሱ ነው he is agent of creation agent of revelation and redemption እንደዚሁም ደግሞ ተማክሎተ መገለጥ ነው agent of revelation ምን ማለት ነው ዓለም የተፈጠረው በእሱ ነው ሰው የሚድነው በእሱ ነው በእሱ ዘንድ ብርሃን ነበረች ብርሃንም ለሰው ልጆች ምንድነች ህይወት ነበረች ለሰው ልጆች ሁሉ ብርሃን ነች ይላል መገለጥ ነው ለምን እግዚአብሔርን ማንንም ያየው የለም ማንንም ይገልጣው ይሄ ቃል የሆነው ከሱ ጋር የነበረው እግዚአብሔርን ተረከው አብራራው ገለጠው ስለዚህ በመቅደም ውስጥ ኢየሱስን ቅድመ ህላዌ ይሰጠዋል ከእግዚአብሔር ጋር መደብ ይመደበዋል ፈጣሪ ነው ገላጭ ነው አዳኝ ነው ሁለት ነው እናዚህ ቀረኝ ጨርሰናል ዮሐንስን የምልክቶች መጽሐፍ ታዲያ ከ1:19 እስከ 12:50 የሚሄደው ሰባት ምልክቶችን ያሳየናል በቃናው ውሃውን ወደ ወይን ጠጅ ይቀይልና የመጀመሪያው ምልክት አደረገ ይለናል እኔ ነኝ ሰባት እንዳሉ አሁን ደግሞ ምልክቶች የሚሉት ሰባት አሉ ውሃውን ወደ ወይን ጠጅ ከቀየረ በኋላ ተአምራቱን አሳላፊዎቹ ናቸው ያዩት ግን እዛው ክብሩን ለደቀ መዛሙርቱ ገለጠ ይላል በተአምራቱስ ምን አዩ ክብሩን አዩ የኢየሩሳሌምን መቅደስ አነጻ ምን ምልክት ታሳየናለ መቅደሱን አነጻና ሰውነቱን ይሄን መቅደስ አፍርሱት በ3 ቀን አነሳዋለሁ በቃና የሹሙን ልጅ ፈወሰው ይሄም ደግሞ ይለናል ሁለተኛ ያደረገው ምልክት ነው በቃና ይለናል ሶስተኛው ቤተሳይዳ ለ38 ዓመት ህመምተኛ ሆኖ የኖረው ሰው መፈወስ ነው ምዕራፍ 5 ከ1 እስከ 47 በዚህ ላይ የተላለፈው ምንድነው ራሱን ከእግዚአብሔር ጋር እኩል አደረገ ለምን እኔ እግዚአብሔር ልጅ ነኝ ብሎ ስላለ አባቴ ይሰራል እኔም እሰራለሁ ብሎ ከመለሰላቸው በኋላ
አብ የሚሰራውን ሁሉ ወልድ ይሰራል። ራሱን ከእግዚአብሔር ጋር እኩል ማድረጉ በዚህ የተብራራው በሰፊው ኢየሱስ ልጅነት ነው። ልጅ ነኝ ሲል ምን ማለት ነው? የልጅነቱን ባህሪ ያንጸባርቃል፣ የልጅነቱን ባህሪ ያስተምራል። የተሳሳተ አለ ስለ ኢየሱስ ልጅነት እሱን ያርማል። እንደዚሁም ደግሞ የልጅነቱ ምንነት ያብራራል። 5000 ሰዎች ሲመግብ ደርቦ ይሄ አንድ ምልክት ነው። ስለ ኢየሱስ የሚናገረው ነገር አለ። ዮሐንስ የሚያሳየን እኔ የሕይወት እንጀራ ነኝ የምትለዋ አብራ ትደረባለች። 6ኛው አይነ ስውር ሆኖ የተወለደው ያ ሰው ይፈውሰዋል። ከዛ በኋላ በተከታታይ እኔ የበጎች እረኛ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ የበጎች በር ነኝ እያለ የሚሰብክባቸው ክፍሎች ናቸው። መጨረሻው 7ኛው ምልክት የአልዓዛር ከሞት መነሳት ነው። ይሄ የኢየሱስ የሕዝብ አገልግሎትም መጨረሻ ነው። ስለዚህ ዮሐንስ የምልክቶች መጽሐፍ የተባለው ለምንድን ነው? ምልክቶችን የሚያሳይ በምልክቶች ውስጥ ኢየሱስ ማንነቱ ተገልጧል። ከ19 እስከ 1250 ባለው ደንብ ሲጠቃለል በምልክቶቹ መጽሐፍ በአልዓዛር ሞት መነሳት ሲደመደም ስለ ኢየሱስ ክርስቶስ ማንነትና ተልእኮ የሚጠቁሙ ናቸው። ውሃው ወደ ወይን ጠጅ እንደለወጠ፣ ክብሩን እንደገለጠ፣ አልዓዛርን ከሞት ሲያስነሳ እኔ ትንሣኤና ሕይወት ነኝ የሚለውን መልእክት እንዳስተላለፈ፣ እንደዚሁም ምልክቶቹ በሙሉ የመንግስቱ ቅምሻዎች ሳይሆኑ እንደሌሎች ወንጌላት ኢየሱስን መግለጫዎች ናቸው። ከ13 እስከ 20 ባለው ክፍል ይሄ ደቀ መዛሙርቱን ብቻ የሚያወራበት ነው። አንዳንዶቹ the upper room discourse ይሉታል፣ ግን የስንብት ስብከት ብንለው ጥሩ ነው። ኢየሱስ ደና ሰንብቶ ለሄድ ነው፣ በሄድ ይሻላቸዋል ብሎ ከደቀ መዛሙርቱ ጋር ያደረገው ሰፊ ውይይት ነው። እግራቸውን በማጠብ አዲስ ትእዛዝ ይሰጣቸዋል፣ የፍቅር ትእዛዝ። ከ14 እስከ 16 ባለው የስንብት ስብከት ውስጥ የሚሄድበትን መንገድ የት በመስቀል በኩል የሚሄዱንንም ዓላማ ያስተምራቸዋል። ሲሄድ ለምንድነው በሄድ ይሻላቸዋል የሚላቸው? ምክንያቱም ከእነርሱ ጋር የሚኖር በውስጣቸው የሚሆን ኢየሱስ የጀመረውን ይህን ተልእኮ እንዲያስፈጽሙ የሚያደርግላቸው ይሄ ቅድም በማርቆስ ወንጌል ላይ የተመለከትነው የደቀ መዛሙርቱ ድንዛዜ፣ አለመረዳት፣ አለማስተዋል ሁሉ ድል የሚያደርግላቸው ፍቱህ መድኃኒት ነው። ማን ነው እሱ? ጰራቅሊጦስ ነው። እኔ የነገርኳችሁን ሁሉ ያሳስባችኋል፣ ይገልጥላችኋል፣ በእናንተ ውስጥ ይሆናል፣ ከእናንተም ጋር ይሆናል፣ ያግዛቸዋል፣ ምስክር እንድትሆኑ ይረዳቸዋል የሚላቸው ስራው ይመራል፣ ያበረታታል፣ ይገልጥላቸዋል። ከ18 እስከ 19 ኢየሱስ ሲሰቀል ነው የሚያሳየን። በተለይ የዮሐንስ ትኩረት ልብሱን ሲከፋፈሉ መዝሙር 22:18 ተፈጸመ ይለናል። ተጠማው ሲል መዝሙር 69:21 ተፈጸመ ይለናል። አጥንቱ አለመሰበሩ መዝሙር 34:20 ተፈጸመ ይለናል። ጎኑ መወጋቱ ዘካርያስ 12:10 ኢየሱስ ያደረጋቸው ነገሮች በሙሉ የቅዱሳት መጽሐፍ ፍጻሜ ነው። ስለዚህ ከመስቀል ሆኖ ኢየሱስ ምን አለ? ተፈጸመ። ምን? እግዚአብሔር አስቀድሞ በቅዱሳት መጽሐፍ ስለመዳን የተናገረው ነገር ሁሉ ምን ሆነ? ተፈጸመ። ምዕራፍ 20 የአዲስ ትንሣኤ ፍጥረት ትንሣኤው የአዲስ ፍጥረት ጅማሬ ነው። ይሄ ዮሐንስ ላይ ነው በተለይ ትኩረቱ የምታዩት። ኢየሱስ በአትክልት ስፍራ ውስጥ ካለ አንድ አትክልተኛ ጋራ መግደላዊት ማርያም የት ነው ያኖርከው ብላ ታወራዋለች። ልክ አዳምና ሔዋን በኤደን ገነት በአትክልት ስፍራ እንደነበሩ አዲስ ፍጥረት ጀምሯል። ትንሣኤ እውን ሆኗል። በሱ የሚያምኑት ይነሳሉ። ምዕራፍ 1 ላይ ቃል ነበር፣ ቃልም አምላክ ነበር ብሎን ነበር። 20:28 ላይ ቶማስ ጌታዬ አምላኬ ብሎ መሰክርለታል። ስለዚህ ሲጀምር ወንጌሉን ቃል ምንድነው? አምላክ ብሎ ጀምሮልን ነበር። ሲዘጋም አምላኬ ብሎ ነው። በአምላክ ጀመረ፣ ኢየሱስን መሰከረለት ዮሐንስ። እንደገና ደግሞ ቶማስ በመሰከረው በአምላክ ጨረሰው። ስለዚህ ለዚህ ነው ዮሐንስን ትኩረት ስንነጋገር እሱ መለኮታዊ የእግዚአብሔር ልጅ መሆኑን አቅልሞ የሚናገር ወንጌል ነው። ሲዘጋ 21 እና 22 ይቅርታ 21 ከ1 እስከ 25 ሶስት ትዕይንቶች አሉት። በተአምር አሳ ማጥመዳቸው፣ የጴጥሮስ መመለስ፣ የጌታ የሚወደው ደቀ መዝሙር በዚህ ወንጌል ላይ ያለውን ሚና፣ እሱም ደግሞ የአይን ምስክር እንደሆነ ይህ ወንጌል በአይን ምስክር እንደተጻፈ የሚያረጋግጥልን ነው። ሁለት ነገር ነው ትኩረቱ። ዮሐንስ ወንጌል ጭማቄ ብናወጣለት ኢየሱስ አስተርእዮተ እግዚአብሔር ነው።
እግዚአብሔርን ማወቅ ከፈለገን ኢየሱስ ጋር ያለ ኢየሱስ ሰው እግዚአብሔርን ማወቅ አይችልም ስሉሱን አምላክ ለማወቅ ኢየሱስና የሰራውን ሥራ ማወቅ የግድ ነው ምዕራፍ 17 ቁጥር 3 ላይ አንተ እውነተኛ የሆንከውን አብን የላከውን ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ነው ልጅ የሌለው አብ የለውም የዘላለም ሕይወት አሁናዊም መጪ ገጽታም አለው ልክ የእግዚአብሔር መንግስት በማርቆስ ሉቃስና ማቴዎስ ላይ ይሄ አይነት ገጽታ እግዚአብሔር መንግስት መጣለች የእግዚአብሔር መንግስት ትመጣለች ብለን ተነጋግረናል እንጀምራል የእግዚአብሔር መንግስት ትኩረታቸው ነበር ለዮሐንስ ደግሞ የዘላለም ሕይወት ነው ትኩረቱ የዘላለም ሕይወት ልክ እንደዚህ አሁን መጥቷል እንደገና ደግሞ ገና ወደፊት የሚገለጣል እንደዚህ አይነት ትኩረት አለ የዘላለም ሕይወት ምንድነው ዘመነ ፍጽመታዊ ነው የወዳኛው ዓለም ሕይወት ወደዚህ መዘርጋት ነው የእግዚአብሔር ልጅ ድምጽ የሚሰሙበት ቀን ይመጣል የሚሰሙትም በሕይወት ይኖራሉ የዘላለም ሕይወት የአሁንና የወደፊትም ይዞታ ነው አሁን መቅመስ የተጀመረ እውነታ ነው ኢየሱስን በማመን የዘላለም ሕይወት እንዳለን እንድናውቅ ይሄ ወንጌል የተጻፈው ሶስተኛው የዘላለም ሕይወት ይሄ በተለይ የዮሐንስ ልዩ ትኩረት ነው እግዚአብሔርን ማወቅ ነው የዘላለም ሕይወት ምንድነው እግዚአብሔርን በማወቅ ውስጥ የሚገኝ ሕይወት ነው እግዚአብሔርን ስናውቀው ከዘላለም ሕይወት እየተካፈልን ነው እግዚአብሔርን ካላወቅን የዘላለምን ሕይወት እየተካፈልን አይደለም ስለዚህ የዘላለም ሕይወት መካፈል እግዚአብሔርን ከማወቅ ጋር አይነጣጣሉም ይሄ የዮሐንስ ልዩ ትኩረት ነው ሐዋርያት ሥራና ገላትያን ቀጥሎ ሳምንት እንነጋገራለን